ጥቅምት 21 በዚች ቀን እመቤታችን ተአምራትን አድርጋ ሐዋርያው ማትያስን ከእስር ቤት ያወጣችበት፣ የነቢዩ ኢዩኤል የዕረፍት መታሰቢያ፣ የማርታና የማርያም ወንድም የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት፣ የቅዱስ አባት አባ ዮሐንስ ዘኢየሩሳሌም ዕረፍት ነው። እመቤታችን ለሐዋርያው ማትያስ ያደረገችለት ተአምር። በዚችም ቀን እመቤታችን ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። የከበሩ ቅዱሳን ወንጌልን በዓለም ዞረው ይሰብኩ ዘንድ ዕጣ ሲጣጣሉ ለቅዱስ ማትያስ ዕጣ የደረሰው ሰውን ወደሚበሉ ሰዎች አገር ነው። ይህችም ሀገር ስኮቲየስ የተባለች ሩሲያ እንደሆነች የቤተ ክርስቲያን ታሪክ ጸሐፊዎች ፍንጭ ሰጥተዋል። ማትያስም እነዚህ ሰውን የሚበሉ ሰዎች አገራቸው እንደደረሰ ዓይኑን አውልቀው አሰሩት። ምግባቸውም የመጻተኛው ሰው ሥጋ ነው። በልማዳቸው መሠረት መጻተኛን ሰው ገና እንደያዙት ዓይኖቹን አውልቀው በእስር ቤት ያኖሩታል። እስከ 30 ቀንም ድረስ ሣር እያበሉ ያስቀምጡትና በ30ኛው ቀን አውጥተው አርደው ይበሉታል። ሐዋርያው ማትያስንም በልማዳቸው መሠረት ዓይኖቹን አውልቀው አሰሩት። ሐዋርያውም በእስር ቤት ሆኖ በዚያ ላይ ዓይኖቹን ታውሮ ሳለ በጭንቀት ወደ ጌታችንና ወደ እመቤታችን ይለምን ነበር። ነገር ግን እመብርሃንና ልጇ መድኃኔ ዓለም 30ኛው ቀን ሳይፈጸም ሐዋርያው እንድርያስን ወደ እርሱ ላኩለት። ማትያስም ዓይኑን ፈወሱለትና ማየት ቻለ። እግዚአብሔር አምላክ የተመሰገነ ይሁን። እንድርያስም በተዘጋው በር በተአምራት ገብቶ እስር ቤቱ ውስጥ ያሉ እስረኞችን በስውር አውጥቶ ከከተማ ውጭ ካስቀመጣቸው በኋላ ሁለቱ ሐዋርያት ተመልሰው ሰውን ለሚበሉት ሰዎች ተገለጡላቸው። እነርሱም ይዘው በአንገታቸው ገመድ አግብተው ለ3 ቀን በሀገራቸው ጎዳና ላይ ሁሉ ጎተቷቸው። ሁለቱም ሐዋርያት በጸሎታቸው ከእስር ቤቱ ምሰሶ ስር ውሃ እያፈለቁና ውሃው ሀገራቸውን ሁሉ እስኪያጥለቀልቅና ሰዎቹንም እስከ አንገታቸው ድረስ እስከሚደርስ ሞላ። ሁሉም በተጨነቁ ጊዜ ሁለቱ ሐዋርያት በፊታቸው ተገለጡና በጌታችን እመኑ ትድናላችሁ አሏቸው። ወንጌልንም ሰበኩላቸው፣ አሳመኗቸው፣ ምስጢራትንም ሁሉ ገለጡላቸው። ደግሞም የአራዊት ጠባይን ከሰዎቹ ያርቅላቸው ዘንድ ወደ ጌታችንና ወደ ተወዳጅ እናቱ ከጸለዩ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ያ የአውሬነት ጠባያቸውም ጠፍቶላቸው የዋህ ቅንና ርኅሩኆች ሆኑ። ሐዋርያትም ሃይማኖትን አስተማሯቸው። 30 ቀን አብረዋቸው ከተቀመጡ በኋላ አገልጋይ ኤጲስቆጶሳትን ካህናትና ዲያቆናትን ሾሙላቸው። ወደ ሌላ ሀገርም ሄዱ። ለሐዋርያት ሞገሳቸው ጣዕመ ስብከታቸው የሆነች ክብርት እመቤታችን ለእኛም ትለመነን፣ አሜን። የድንግል ማርያም በረከቷ ረድኤቷ ከሁላችን ጋር ይሁን። ቅዱስ ኢዩኤል ነቢይ። ዳግመኛም በዚች ቀን የነቢይ ኢዩኤል የዕረፍት መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገሥጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በ72ቱ አርድእት በ36ቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በሥጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ። ሴቶች ልጆቻችሁና ወንድ ልጆቻችሁ ትንቢትን ይናገራሉ። አለቆቻችሁ ሕልምን ያልማሉ። ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከአይሁድ አገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል።
ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ። ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። የትንቢቱንም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። የኢዩኤል በረከት ከእኛ ጋር ይሁን። ቅዱስ አልዓዛር። ቅዱስ አልዓዛር የማርታና የማርያም ወንድም በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ጊዜ ነው። ክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ሥጋ ነው ይላል። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመው ወደ ቁስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት። በአማረ ቦታም አኖሩት። በዚህም ቀን በዓልን አደረጉለት። የአልዓዛር በረከት ከሁላችን ጋር ይሁን። ቅዱስ ዮሐንስ ዘኢየሩሳሌም። በዚች ቀን ለከበረች ሀገር ለኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፍ አርዕድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር አገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግም ለመሾም እስከ ገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህም በኋላ በዲቁናው ሹመት አገልግሎቱን በአሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርንም በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች ጵጵስና ሹመት የምትገባው ሆና በከበረች ሀገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈሪሃ እግዚአብሔርና በትህትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልአክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው። እስክንድርያ ሊቀ ጳጳሳት በአባ ማርቆስ ዘመነ መንግስቱ ውስጥ ያሉ እስላሞች ስላመፁበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህ በግዛቱ ውስጥ የሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ለሊቀ ጳጳሳት አባ ማርቆስን የምስር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚልኩ ሰዎች ከመኳንንቱ ከኤጲስቆጶሳቱና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ እኒህን ብሩሃን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እኒህም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረቡላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እሱም ተቀብሎ አንብቦ በሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ
መመለስን ከለከላቸው። ከእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ይኖር ለዘላለሙ አሜን። ስንክሳር ዘወርኀ ጥቅምት። የቅድስት ድንግል ማርያም በረከት ከሁላችን ጋር ይሁን አሜን። ውጭ ሀገርም ያላችሁ ሀገር ውስጥም ያላችሁ ቤተሰቦቻችን ሰላሙ፣ ፍቅሩ፣ ሁሉም ነገር ከእናንተ ጋር ይሁን። ሰላም ሁኑ።